የማንቸስተር ዩናይትድ ታሪካዊ ሽሬ አሰልጣኝ ሰር አሌክስ ፈርጉሰን በቅርቡ ወደ ሆስፒታል ተወስደው ነበር። ፈርጉሰን ህመም ያጋጠማቸው ማንቸስተር ዩናይትድ ከሊቨርፑል በነበረው ጨዋታ ላይ ወቅት እንደነበር ይታወሳል። ከዛን ወቅት በኋላ ከህዝቡ እይታ ርቀው የቆዩት ሰር አሌክስ ፈርጉሰን ለመጀመሪያ ጊዜ ከአንድ ደጋፊ ጋር በፎቶ ታይተዋል። የ84 ዓመቱ አሰልጣኝ ሰር አሌክስ ፈርጉሰን ወደ ሆስፒታል የተወሰዱት ለቅድመ ጥንቃቄ እንደነበር ተገልጿል። የሪያል ማድሪዱ እጩ ፕሬዝዳንት ኤንሪኬ ሪኬልሜ ትላንት ምርጫውን ካሸነፉ ሃላንድን እንደሚያስፈርሙ ገልጸው ነበር። ኤንሪኬ ሪኬልሜ በነበራቸው ቃለ መጠይቅ የሪያል ማድሪድ ማሊያ ላይ የሃላንድን ስም አጽፈው ቅስቀሳ አድርገዋል። ማንቸስተር ሲቲ ባወጣው መግለጫ ሃላንድን በተመለከተ ከስፔን የተሰማው ፈጽሞ ሐሰተኛ ነው ሲል ተቃውሟል። አክሎም ይሄ ሊፈጠር የሚችልበት እድል የለም፣ በውሉም ውል ማፍረሻ አንቀጽ የለም ሲል አስታውቋል። በተጨማሪም የተጫዋቹ ስም ያለአግባብ ጥቅም ላይ በመዋሉ ህጋዊ እርምጃ ለመውሰድ እያሰበ መሆኑን ተዘግቧል። አድማጮቻችን ዜናዎቻችን ይቀጥላሉ። ለዚህ ቻናል አዲስ ከሆናችሁ ገጻችንን ፎሎው እና ይህን ቪዲዮ ላይክ በማድረግ ቤተሰቦቻችን ይሁኑ እንላለን። አዲስ ዜና ስፖርት ለእናንተ አዳዲስ የስፖርት መረጃዎችና ቀጥታ ስርጭቶች ወደ እናንተ የሚያደርስ ሚዲያ በመሆኑ ገጻችንን ፎሎ በማድረግ ላልደረሳቸው ደግሞ ፕሮግራሞቻችንን ሼር እንድታደርጉ እንላለን። ፊፋ በዘንድሮ 26 ዓለም ዋንጫ ውድድር ወቅት አዲስ ደንብ ማውጣቱን አስታውቋል። በዚህም መሰረት በዓለም ዋንጫው የውሃ መያዣ ኮዳዎችን ይዞ ስታዲየም መግባት እንደማይቻል ገልጿል። ከዚህ በፊት ደጋፊዎች ባዶ የውሃ መያዣዎችን ይዘው ገብተው ስታዲየም ውስጥ ውሃ መሙላት ይችሉ ነበር። አሁን ግን ባዶ መያዣዎችንም ወደ ስታዲየም ይዞ መግባት መከልከሉ ነው የተገለጸው። ክልከላው የመጣው በደህንነት ስጋት ምክንያት መሆኑን የውድድሩ የበላይ ፊፋ አሳውቋል። ፊፋ የወሰደው እርምጃ ተጫዋቾችና ዳኞች ላይ ቁሳቁስ እንዳይወረወር በማሰብ መሆኑ ተነግሯል።